ኦርቶዶክስ ኢየሱስ ፍጡር ነው ብሎ ነው የሚያምኑት አለችኝ። አይ ትክክል አይደለሽም አልኳት። እኔ ኦርቶዶክስ አይደለሁም። እኔ ኦርቶዶክስ ክርስቲያን አይደለም። እኔ ፕሮቴስታንት ክርስቲያን ነኝ እኮ። ታዲያ ክርስቲያኖች ኢየሱስ ፍጡር ነው ብሎ ያምናሉ እንዴ? እኔ እስከማውቀው ድረስ ቆይ ክርስቶስ አልተወለደም እንዴ? ኢየሱስ አልተወለደም? ተወልዶ መሰለኝ እኛን ለማዳን ይመጣ አይደለም። እናቴ እስቲ አስረጁለሽም እንዲህ ተግባቡ እስቲ። አዎ ምን መሰለህ፣ ኢየሱስ መጀመሪያ ነበር። እኔ አንዴ ስልክ አውርቼ መጣሁ። እሺ ቀጥሉ። ለአንተ አንተ ነህ እንጂ የምታስፈልገኝ አንተ ነህ፣ እሷማ አይደለችም። አንተ ነህ። ከእሷ ጋር አውሩ። 5 ደቂቃ እመጣለሁ። ከአንተ ጋር ጸዴ ርዕስ ነው የምናወራው። በጣም ጸዴ የተከሸነ 5 ደቂቃ እንትን ስልክ ተደውሎብኝ ነው። እናቴ እንትን አህዮቹን አስገባ እያለች ነው። ረስቻቸው አስገብቼ እመጣለሁ 5 ደቂቃ። እሺ አባቴ ከኤፍራታ ጋር ቀጥሉ። እሺ ምናልባት መድገም ካስፈለገን እንደገና እንደግም ይሆናል እንጂ እናትዬ፣ እንግዲህ እኔ እስከማውቀው ድረስ በኦርቶዶክስም እምነት ተከታዮች ዘንድ ኢየሱስ ፍጡር ነው ብሎ አያምኑ። ግን አብ፣ ወልድ፣ መንፈስ ቅዱስ በስመ አብ፣ በስመ ወልድ፣ በስመ መንፈስ ቅዱስ ብለው የሚያምኑ ናቸው እና ወልድን ደግሞ ኢየሱስ ክርስቶስ እንደሆነ ነው የሚያምኑት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከድንግል ማርያም ስጋ ለብሶ ተወልዷል። ስጋ ሲለብስ ለ33 ዓመት ተኩል እስራኤል ምድር ውስጥ እያስተማረ እየሰበከ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ በኋላ ደግሞ ለመጣበት ሚሽን የመጣበት ዋናው ዓላማ ወደዚህ ዓለም የመጣበት ዓላማ ስለ ሰው ልጆች ኃጢአት ሲል በቀራንዮ መስቀል ላይ ለመሰቀል ለመሞት በሶስተኛው ቀን ከሙታን ለመነሳት እና በስሙም ደግሞ የኃጢአት የወንጌል ስብከት ወደ ዓለም ሁሉ እንዲሰበክ ስለሆነ ያንን ሚሽን ፈጽሞ ክርስቶስ ተመልሶ ሄዷል። አሁን በቅርብ ይመለሳል እና የነበረ ያለና የሚኖር ነው ጌታ። አሁን ልጠይቅሽ እንዳልሽው ከድንግል ማርያም በተወለደ ጊዜ ሰው ነው የሆነው። ሰው ማለት ፍጹም አምላክ ፍጹም ሰው ነው ክርስቶስ። ግን በመጀመሪያ ነበር። በመጀመሪያ ስለመኖሩ አሁን ቅድም እንደገለጽኩልሽ በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ገልጾታል። እሱም ራሱ ባገለገለባቸው ዘመናት ሁሉ እሱ ቀድሞ እንደነበረ ሊያስረዳቸው ሞክሯል። ለራሱ ለህዝቡ፣ ለእስራኤል ህዝብ። በዛ ምክንያት ራሱ እንዲያውም የአይሁድ እምነት ተከታዮች ሁሉ ያሳድዱት ነበር። አንተ ገና 30 ዓመት ያልሞላህ እንዴት ከአብርሃም እኩል ነበርኩኝ ትላለህ፣ ከአብርሃም በፊት ነበር ትላለህ ብለው ሁሉ እስከ ማሳደድ ደረጃ ደርሰዋል። እሱ ነበረ። እንዲያውም ጳውሎስ ደግሞ በሚናገርባቸው ሀሳቦች ደግሞ እሱ ስለ እስራኤል ህዝብ ሲናገር ሲከተላቸው ከነበረው አለት ጠጥተዋል፣ ያም ማለት ኢየሱስ ክርስቶስ ነበረ እያለ ይናገራል። ማለት ከግብፅ ከወጡ በኋላ ማለት ነው። ወደ ከነአን ሲሄዱ ስለ ክርስቶስ ሲከተላቸው እንደነበረ ጳውሎስም ጽፎልናል። ስለዚህ ኢየሱስ ቀድሞም ነበረ፣ ግን ስለ እኔና ስለ አንቺ ሲል አሁን እንደገና ፊልጵስዩስ ላይ ደግሞ ሲናገር እሱ ከአብ ጋር መተካከልን እንደ መቀማት አልቆጠረውም፣ ነገር ግን የባሪያን መልክ ይዞ በምስሉም ሰውን መልክ ይዞ ወረደ ብሎ ይነግረናል። እንዲሁም ሙሉ ሀሳቡን እንዳላደርገው ግን ሀሳቡን ነው የምናገረው።